ሁለተኛ እንዲህ ስትል እንዳልሰማ። እንዴ ምን ነው ዛሬ ቀኑ 21 ነው እንዴ? አዎ ምን ነው ደነገጥሽ? ቆይ ምንም ትዝ የሚልሽ ነገር የለም? የለም። ምንድነው? ሄመን ፍቅረኛሽ ሚኮ ዛሬ ነው ከእስር ቤት የሚፈታው። እኔ ደግሞ ደህና ነገር ምትነግሪ መስሎኝ እና እሱ ወጣው ነው ጣኔ ምን አገባኛል? እንዴት ነኝ? ምንም እኮ ከእስር ቤት ወጣ ይመስል አምሮብኝ ተይኝ እኮ ብዬ ነው። አረ ጓደኛዬ ተቅረበ። እሷ እኮ ሌላ ህይወት ጀምራለች። ግድ የለም ጓደኛዬ፣ እሷ በእኔም ጨክና አንጀት የላትም። ትወደኛለች እኮ 4 ዓመት ሙሉ ለሷ ብለህ ታስረህ አንድ ቀን መታ ያልጠየቀችህ ልጅ አሁንም ትወደኛለች ብሎ ማውራቱ ሞኝነት አይመስልም? አይመስለኝም። ሄመን የልጅነት ፍቅረኛዬ ናት። እስር ቤት መታ ያልጠየቀችኝም በናፍቆት እንዳልጎዳባት አስባ እንጂ የኔ ፍቅር ጨክና አይደለም። ይኸውልሽ ውባ፣ እርግጥ ነው ሚኮ ለኔ ብሎ ነው የታሰረው። ያ ማለት ግን እሱ ሲታሰር የኔ ፍላጎት አብሮ ይታሰራል ማለት አይደለም። ማለት አልገባኝም። ውባ፣ አንድ ነገርኩሽ ነገር አለ። ምንድነው? እኔ በጣም የምወደው ፍቅረኛ አለኝ። ምን? ቀልድሽም መሆን አለበት። በዚህ እንደማልቀልድ ታውቂያለሽ። ቆይ ሚኮስ? ነገርኩሽ እኮ እኔ ስለሱ አይመለከተኝም። እኔን መቶ ማግኘቱ ስለማይቀር የዛኔ እውነታውን ነግረዋለሁ። ቆይ ምን ሆነሃል? አይ ምንም። እንዲህ የተብሰለሰልክ ምንም አልሆንኩም። ቆይ ምንድን ነው እንኳን ተናገር። ሚኮ አንተ የተሻለች ሴት ነው የምትቀበል። ሄመንን ተዋት ማለት በቃ ተቅርብ። ቆይ አልፈልግም ብትልስ? ሁለተኛ እንዲህ ስትል እንዳልሰማ። ለአንተ ባሰብ ሂድ ራስ ባይነት በጣም ይናፈቅሽኝ። ግን ለምንድን ነው ያን ሁሉ ጊዜ መተሽ ያልጠየቅሽኝ? አይ ይቅር ይከፋታል። የኔ ፍቅር 4 ዓመት ሙሉ መተሽ ያልጠየቅሽኝ እኔ በናፍቆትሽ እንዳልጎዳብሽ ነው አይደል? ልጅ አበደ ማለት ነው። ምን ሆነ ነው ሚኮ? ምንም። በኋላ እኮ ሳገኛት ምን እንደምላት እያሰብኩ ነው። ቅድም ደግሞ አስቀየምኩ መሰለኝ። በጣም ይቅርታ። ችግር የለውም እረዳሃለሁ። አመሰግናለሁ ጓደኛዬ። እኔ የምልህ እሺ፣ እዚህ መንገድ ላይ ምን ይሰራል? እዚህ አካባቢ ስራ እንደምትሰራ ነግረውኛል እና ከስራ ስትወጣ ላወራት አስቤ ነው። ማንን? ሄመንን ነው? አንተ ደግሞ እና ከሷ ውጪ ፍቅሬ ብዬ የምጠራው ሰው አለን ወይስ እንዴት ብዬ ነው የምነግርህ? የእሷን ስልክ ከሌቦች ለማስመለስ ብለህ ታስረህ እሷ ግን ከነመፈጠር ረስታ ሌላ ፍቅረኛ ያለች ብዬ እሺ እንዴት ብዬ ልንገረው? እንዲህ አንድ ነገር ማድረግ አለብን፣ ካለዚያማ ጓደኛህን ታውቃለህ። ሰውዬ ምንድን ነው የምትብሰለሰለው? አይ ምንም። ቆይ መጣሁ አንዴ። ሄሎ ባ እንዴት ነህ? ልደውልልህ ስል ነው የደወልከው? ሚኮ በሰላም ተፈታ? አዎ ተፈቷል። ወይኔ በፈጣሪ ስም። እሺ ምን ልናደርግ ነው ደግሞ? ሄመን ሌላ ፍቅረኛ ይዛለች። ያን የሚያኮነ ደግሞ ትልቅ ችግር ይፈጠራል። አውቃለሁ። እኔም ለዛ ነው የደወልኩት። ምንድነው? አንሄድም እንዴ? መጣው። እሺ ምን ብናደርግ ይሻላል? ሚኮ እሷን ከስራ ስትወጣ አገኛታለሁ ብሎ ታሰፈር ይጠብቃት። እባክሽ የሆነ ሰበብ ፍጠሪና መንገድ እንድትቀይር አድርጊያት። ወይኔ ጉዴ! አሁን እኮ በዛ ልንመጣ ነው። ጓደኛዬ 4 ዓመት ሙሉ ለሷ ብሎ የተሰቃየው ስቃይ በቃዋል። እሺ እንዴ በቃ ደውልልሃለሁ። እሺ እናቴ ከሸምሱ ሱቅ እንጀራ ገዝተሽ ነው ያለችኝ። በላይ መንገድ እንሂድ። እሺ እንሂድ። እኔ የምልሽ ሄመን፣ ወይዬ ጓደኛዬ፣ ይሄን ስናገር በጣም ይቅርታ፣ ግን ሚኮን በዚህ መንገድ መተውሽ ለኔ በጣም ጭካኔ ነው። ምን ማድረግ ነበረብኝ? አብሬ መታሰር ነበረብኝ ወይስ 4 ዓመት ሙሉ ለኔ ነው የታሰረው በሚሉ ለተቆሜ መቅረት ነበረብኝ? የቱ ልክ እንዳልሆነ በደንብ አድርገሽ ጠንቀሽ ታውቂያለሽ። በምን ምክንያት ወይኔ እንደወረደ ረሳሽው እንዴ? እሺ የዚህ ልጅ ስህተት ምንድነው? አይመለከትሽም። እንደውም ከዚህ በኋላ ስለሚኮ ምንም አይነት ነገር እንድታወሪ አልፈልግም። እንደውም እንጀራውን ተውኩት፣ በታችኛው መንገድ እንሂድ። ኡፍ እውነታውን አንቺ ፊት ለፊት ትጋፈጫለሽ። ቆይ ለምን ምሳም ብላ አራበህም? አይ እኔ አራበኝም። አንተ ሂድ በቃ። እኔ ራበኝ ምግብ አይደለም ይሻላል። እሺ በቃ በኋላ ደውልልኝ። የተውሽም ቦታ ያ ሚኮ እንዳይሆን። አው እሱ ነው። ምን ነው ፈራሽ እንዴ? ለምንድን የምፈራው? ካልፈራሽ ሂጂና አውሪዋ። ምንድነው ማወራው? ለኔ ሁሌ የምትነግሪኝ ነዋ። የኔ ፍቅር
ሚኮ ታስረ መጥቼ አልጠየቅኩ በመታሰር በጣም ደስተኛ ስለሆንኩና ሌላ ፍቅረኛ ስለያዝኩ ነው ብለሽ ነዋ። እኔማ ምን አልችል። የኔ ፍቅር መጣሽ፣ በጣም ናፍቀሽኝ ነበር። ድንገት መጥቼ አስደነገጥኩሽ አይደል? አይ አልደነገጥኩም። አትዋሺ፣ ፊትሽ ከሳብቅብሻል፣ ደሞ አምሮብሻል። ይኸውልህ ሚኮ እኔ አንቺ ናፍቄሻል። አይደለም። ቀልዱን ተይውና ለምንድን ነው ግን ያን ሁሉ ጊዜ ልጠይቀኝ ያልመጣሽው? መምጣት አስፈላጊ ሆኖ ስላልታየኝ። ቆይ እንዴት ነው የምትናገሪ? በመፈታቴ ደስተኛ ሆንሽ መስሎኝ። ይኸውልህ ሚኮ ሄመን ልታገባ ነው። ከልጁ ጋርም ፍቅር የጀመረችው አንተ ከመታሰር በፊት ነው። ምን? እናንተ ሰዎች እኔ ፕራንክ ምናምን የሚባል ነገር ደስ አይለኝም። አትቀልዱ እንጂ። እየቀለደች አይደለም። ከአንድ ወር በኋላ ሰርገኝ። ለካ ሰው መልኩ ሳይሆን ልቡ ነው የሚታየው። በዚህ በአማረው ፊትሽ ውስጥ እንደዚህ አይነት ጉድፍ ልብ ይኖራል ብሎ ማን አሰበ? በዚያ የብረት እስር ቤት ውስጥ ሆኜ ለመፈታት ቀን የምቆጥረው የናፈቀችኝን የልጅነት ፍቅሬን ለማየት ነበር። ለካ ሰው መልኩ ሳይሆን። እና አንቺ ወዴት ነሽ? አንቺ የሌለሽበት